ተማሪ ህዳሴ ዘመኑ ባላለው በአገው ምድር ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል የ2018 ተፈታኝ ነበርኩ። ውጤቴም ከ600 583 አስመዝግቤያለሁ። ከትምህርት ሚኒስቴር በተሰጠው መግለጫም የተባለው ነገር አገው ምድር ሁለተኛ ደረጃ ትምህርት ቤት እንጅባራ ውስጥ 583 የሰራች ሴት አለች ነው እንጂ ስም አልተጠቀሰም ነበረ። ስለዚህ ስሜ እስካልተጠቀሰ እርግጠኛ ለመሆን በጣም ከባድ ነበረ። ግን አብዛኛው ሰው እና ሚዲያዎች ያምነውበት ነበረ ሲያዘዋውሩት የነበረውና ትንሽ ደግሞ ትልልቅ ሚዲያዎች ሲያዘዋውሩ ሳይ ትንሽ እምነቴን እየጨመርኩ መጣው ማለት ነው። ለስኬቴ ምስጥሩ ነው ብዬ የማስበው ነገር አንደኛ በአመት ውስጥ ላደርጋቸው ያሰብኳቸውን ነገሮች ወደ ወራት፣ ወደ ሳምንታት፣ ወደ ቀናት እየከፋፈልኩ በማስቀመጥና ያለኝን ጊዜ ደግሞ ከቨር ማድረግ ካለብኝ ነገር ጋር በማጣጣም እና በየቀኑ ምን ያክል ባነብ ነው ለዛ ስኬት የሚያደርሰኝ የሚለውን ወደ ትንንሽ ስራዎች በመከፋፈል ስለምሰራ ነው ብዬ አስባለሁ። ሁለተኛ ደግሞ ከቤተሰቦች የሚሰጠኝ ድጋፍ ከትምህርት ቤቱ ማህበረሰብ የሚሰጠኝ ድጋፍ በጣም ከፍተኛ ነበረ። ከእንጅባራ ዩኒቨርሲቲ በተደጋጋሚ የተለያዩ ኮርሶችን ይሰጠናል። በተግባር የተማርናቸውን ነገሮች በተግባር እንድናይ የበለጠ ድጋፍ ያደርግልናል። እነዛ በስቴም ፕሮግራም በተደጋጋሚ ትምህርቶችን ወስጃለሁ። እነዛም የተሻለ ደረጃ ላይ እንድደርስ አግዘውኛል ብዬ አስባለሁ።